ሰላም ሰላም እንዴት ናችሁ? የቲቶፕ ታይም ቤተሰቦች በዛሬ ቆይታችን የምንመለከተው ባለፈው ስለ ቻፕተር 4 ላይ የተለያዩ የሞቲቬሽን ቲዎሪዎችን እየተመለከትን ነበር። ዛሬ ደግሞ ፕሮሰስ ቲዎሪ ኦፍ ሞቲቬሽንን ብለን እስከ መጨረሻው ድረስ የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ እንደ መጀመሪያ ያህል ይህን ቪዲዮ ሙሉም በቪፒኤን ብታዩት የተሻለ ይሆናል። እንዲሁም ደግሞ ሰብስክራይብ ሳታደርጉ ይህን ቪዲዮ እየተመለከታችሁት ምናልባት ዳውንሎድ አድርጋችሁ ይሆናል ቪዲዮን እያያችሁ ያላችሁት በቀጣይ ወይ ዋይፋይ ወይም ዳታ ስታባው ትዝ ብሏችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እኛን ያግዘናል። ሀሳብ አስተያየት፣ ማንኛውም ነገር ካለ ደግሞ ኮሜንት ላይ አሳውቁን። በተጨማሪ እንዳልኳችሁ ነው በቪፒኤን ብታዩት የተሻለና ይጠቅመናል። ወደ ሀሳባችን ግን ቀጥታ እንግባ። እንግዲህ ዛሬ የምንመለከተው ሀሳብ ፕሮሰስ ቲዎሪ ኦፍ ሞቲቬሽን የሚለውን ነው። ፕሮሰስ ቲዎሪ ኦፍ ሞቲቬሽንን አንድ ጀነራል የሆነ አይዲያ ልስጣችሁ እና ከዛ ነጥብ አንጻር የምንመለከተው ወይም የምንወያይ ይሆናል። እንግዲህ ዚስ ቲዎሪስ አር ኦልሶ ኖን አስ ኮግኒቲቭ ኢቫሉዌሽን ቲዎሪ ይባላሉ። ኮግኒቲቭ ኢቫሉዌሽን ቲዎሪ። ኮግኒቲቭ ኢቫሉዌሽን ቲዎሪ ማለት ምን ማለት ነው የሚለውን ሀሳብ ወይም ፕሮሰስ ቲዎሪ ከምን ሀሳብ እንደመጣ ልንገራችሁ። እንዴት ነው ሰዎች መነሳሳት፣ ስለ ሞቲቬሽን አይደለም የምናወራው። እንዴት ነው ሰዎች ሃው ዳዝ ሞቲቬሽን ሀፕን፣ እንዴት ነው በሰዎች አይምሮ ውስጥ ሞቲቬሽን ሀፕን የሚያደርገው? ታዲያ ሰዎች ለዛ ሞቲቬሽን ዊዝኢን ማይንድ ሀፕን ላደረገው ሞቲቬሽን እንዴት ነው አክት ሳናደርግ በፊት ሞቲቬሽን ወይም መነሳሳት አይምሮ ውስጥ ወይም ኮግኒቲቭሊ የሚከሰት ነገር አይደለ? አንድ ሰው ተነሳስቶ የሆነን ስራ ተደስቶ እንዲሰራ ጭንቅላት ውስጥ ያለው እሳቤ ወይም ኮግኒቲቭ ኢቫሉዌሽኑ ደስ የሚል ነው እንዲሉ ይፈልጋል። ታዲያ ፕሮሰስ ቲዎሪ ሰዎች የሆነ ነገር ከማድረጋቸው በፊት አካላዊ ድርጊት ከማድረጋቸው በፊት ጭንቅላታቸው ውስጥ ያ ሞቲቬሽን የሚባለው እሳቤ እንዴት ነው ሀፕን የሚያደርገው የሚለውን ነው የሚያሳየው። ግልጽ የሆነላችሁ ይመስለኛል። ስለዚህ በፕሮሰስ ቲዎሪዎች ውስጥ ወደ 3 የሚሆኑ ሀሳቦች አሉ። ኤክስፔክተንሲ ቲዎሪ፣ ኢኩዊቲ ቲዎሪ ኤንድ ሪንፎርስመንት ቲዎሪ። ሁሉም ሪሌት የሚያደርገው ምን ላይ ነው? ኮግኒቲቭ ኢቫሉዌሽን ላይ ነው ማለት ነው። እንመልከት አሁን ላይ አንድ በአንድ። የመጀመሪያው ኤክስፔክተንሲ ቲዎሪ ነው። ኤክስፔክተንሲ ቲዎሪ ስንል ምን ማለት ነው? ቪክተር በሚባለው ሰውዬ የመጣ ሀሳብ ሲሆን ዋና ሀሳቡ ምንድን ነው? አንድ ሰው የተሻለ ውጤታማ ሆኖ ሊሰራ የሚችለው 3 ነገሮች ሲሟሉ ነው ይላል። መጀመሪያ ዲፋይን እናድርግ። አንድ ሰው የሆነን ስራ በተሻለ ውጤት ሊሰራ የሚችለው አይምሮ ውስጥ ወይም ኮግኒቲቭሊ 3 ነገሮች ሲሳኩለት ነው። እሱን ነው የምንመለከተው በኤክስፔክተንሲ ቲዎሪ። This theory argues that the strength of a tendency to act in a certain way የሆነን ነገር በጥንካሬ ለመስራት ወይም ደግሞ the strength of tendency to act in a certain way depends on the strength of expectation that the act will be followed by a given outcome and on the attractiveness of the outcome to the individual. አንድ ሰው የሆነን ነገር በጥንካሬ ሊሰራበት የሚችለው የሆነ ነገር ላይ ጥገኛ ሆኖ ነው ይለናል። ያ ነገርም አንደኛ strength of an expectation ኤክስፔክት በሚያደርገው ነገር ጥንካሬ፣ ከዛ ኤክስፔክት ካደረጋችሁ በኋላ የሆነ አውትካም አለው ውጤት ታስባላችሁ። ከዛ followed by a given outcome otherwise ከዛ በኋላ ደግሞ ያ ሰውዬ የሚሰጠው ቫልዩ ማለት ነው። ይሄንን ሀሳብ ነው በ3 ከፍሎ የሚያስቀምጠው። ስለዚህ ጭንቅላታችሁ ውስጥ 3ቱ ነገሮች ከተሟሉ በኤክስፔክተንሲ ቲዎሪ መሰረት አንድ ሰው የሆነን ስራ በውጤታማነት ይሰራዋል፣ ሞቲቬት ሆኖ ይሰራዋል ማለት ነው። ምሳሌ ልስጣችሁ። የመጀመሪያው ወይም ኤክስፔክቴሽን የሚባለው እሳቤ ላይ አንድ ሰውዬ my effort will give a good performance ነው። ጥንካሬ የሆነ ነገር ይሰጠኛል ብላችሁ ይሄንን ነገር ማድረጌ እንትን ያደርግልኛል ኤክስፔክቴሽን። ስለዚህ ይሄንን በማድረጌ ደግሞ እንዲያገኛል ስትሉ ምንድነው ይሄ ደግሞ የሚሆነው አውትካም ማለት ውጤቱን። ከዛ ይሄንን በማግኘቴ ይሄንንም አሳካለሁ ስትሉ አውትካም ቱ ዘ ኢንዲቪጁዋል እናንተ ማግኘት የምትፈልጉትን ነገር ስመደቡት ነው። ታዲያ የመጀመሪያው ላይ እንዳልኳችሁ ኤክስፔክተንስ የሚባለው እሳቤ አለ። ኤክስፔክተንስ ውስጥ ኢፈርት ወይም ፐርፎርማንስ ሪዛልት ሪሌሽንሺፕ በሚለው ወይም አንድ ነገር መጠበቅ ነው። ኢፈርት ዊል ፕሮዲውስ ዘ ዲዛይር ሪዛልትስ ኦር ኤ ፈርስት ኦርደር አውትካም። በቀላሉ ይሄንን ከሞከርኩት አሳካዋለሁ ብላችሁ የሆነ ነገር ስታደርጉት የምትጠብቁት ነገር አለ አይደለ? አንድ ሰራተኛ በቀን 50 ስልክ ደውዬ 20 እንዲሳካልኝ አረጋለሁ
ካለ ምን ይባላል? ይሄ ኤክስፔክተንሲ ነው። ኤክስፔክተንሲ ይባላል። ከሞከርኩ አደርጋለሁ፣ በቃ ዛሬ ይሄን ያህል ሰው እንትን እላለሁ ምናምን ብላችሁ እንደማሰብ ኤክስፔክተንሲ ተብሎ ሊገለጽ ይችላል ማለት ነው። ሁለተኛው ኢንስትሩሜንታሊስት ወደሚባለው ፕሮሰስ ትመጣላችሁ። ኢንስትሩሜንታሊስት ማለት ደግሞ ፐርፎርማንስ ሪዋርድ ሪሌሽንሺፕ ይባላል። ወይም ደግሞ ይሄ ሰውዬ ደውሎ 20 ስልክ አሳካለሁ አለ አይደለ? 20 ስልክ ካሳካ በኋላ ደግሞ ምን ያደርጋል? ይህን ስልክ ካሳካው አለቃይ ይሸልመኛል ብሎ ካሰበ ኢንስትሩሜንታሊስት ነው ማለት ነው። the degree to which the individual believes that performance at a particular level will lead to the attainment of a desired outcome ፐርፎርማንሱ ወይም ደግሞ ይሄ ሰውዬ ያልኳቸው የደወለው ነገር ተሳክቶለት መጨረሻ ላይ የሚያገኛትን አውትካም ከአለቃው ይሁን ከምናምንም ይሁን ከማንም የሚያገኘው ሽልማት፣ የሚያገኘው ምስጋና፣ የሚያገኘው ስጦታን ካሰበ ኢንስትሩሜንታሊስት ይባላል ማለት ነው። ሶስተኛ እንግዲህ ምን አለ? ቫላንስ አለ። ቫላንስ ማለት ሪፈር ቱ ዘ ቫልዩ ኦፍ ዘ አውትካም ቱ ዘ ኢንዲቪጁዋል ሪዋርዱ ላይ የሆነ ነገር መጨመር ነው እና ወደ እናንተነት ትቀይሩታላችሁ። ለምሳሌ ዛሬ ስልክ ደውዬ 20 ሰው አስተናግዳለሁ፣ ኤክስፔክተንሲ 20 ሰው አስተናግጄ ደግሞ ከጨረስኩኝ አለቃዬ ይሸልመኛል፣ ሽልማት ወይም ሪዋርድ የተገኘ ኢንስትሩሜንታሊስት። ከዛ በኋላ ደግሞ ያ ሽልማት ደግሞ እኔን ይጠቅመኛል ወይም ደግሞ የሆነ ነገር እንዳደርግ ያደርገኛል ስትሉ ቫልዩ ሰጣችሁት ለዛ አውትካም ማለት ነው። ለዛ ነው the degree to which organizational reward satisfies an individual personal goal or need የእናንተን ጎልና ኒድ ያ ሪዋርድ ሳቲስፋይ ሲያደርግላችሁ ቫላንስ እንለዋለን ይለናል። እሳቤው ይሄኛው ነው በአጭሩ። ስለዚህ ኤክስፔክተንሲ ማለት ጊዜ በአይምሯችን ውስጥ ሶስት ነገር ስቴጆችን የምናልፍ ሲሆን ይሄ ስቴጅም ኤክስፔክተንሲ፣ ኢንስትሩሜንታሊቲ ኤንድ ቫላንስ ነው። ኤክስፔክተንሲ ማለት አደርጓለሁ ብሎ ማመን፣ ኢንስትሩሜንታሊስት ደግሞ ማድረግ ባደርገው የሚመጣው ውጤት አለ ብሎ ማመን፣ እንዲሁም ቫላንስ ደግሞ ማለት በሚመጣው ውጤት ኢንዲቪጁዋል ጎልን ሳቲስፋይ ስናደርግ ነው ብለው ዲፋይን ያደርጉታል። ታዲያ ሞቲቬሽን ኢዝ ኢኳልስ ቱ ዌር ኤክስፔክተንሲ ኢንስትሩሜንታሊስት ኤንድ ቫላንስ ተብሎ ይገለጻል ማለት ነው። ሌላው የምንመለከተው እሳቤ ኢኩዊቲ ቲዮሪ ነው። ኢኩዊቲ ቲዮሪንም እንግዲህ አንድ ቃል ገለጽ እናደርግና ከዛ በኋላ እንመለከታለን። የሰው ልጅ በተፈጥሮ እኩል የሚባለው ይሄ ፌርነስ የሚባለውን ነገር ያምናል። ኢኩዊቲ ቲዮሪ ከዚች አንጻር በመነሳት ነው። ሰው ራሱን ያነጻጽራል አይደለ? አሁን ለምሳሌ ክፍል ውስጥ ቁጭ ብላችሁ ትሳተፋላችሁ ምናምን፣ ተመሳሳይ ጥያቄ ተጠይቆ ተመሳሳይ መልስ መልሳችሁ አስተማሪው ለአንዱ ተማሪ ያስጨብጭቡ፣ ለእናንተ ካላስጨበጨበ እንዴ ለኔስ የሚል ጥያቄ ይፈጠራል። ኢኩዊቲ ቲዮሪ በዚች ሀሳብ ላይ በመነሳት ነው የበለጸገው። እንመልከት። በጄ ስታንሲ አዳም የመጣ ሲሆን this theory is based on the assessment process employees use to evaluate the fairness of justice of organizational outcome and the adjustment of process used to maintain perceptions of fairness ይለናል። ስለዚህ ይህ ኮንሰፕት የሚያተኩረው fairness and equilibrium are central to equity theory። ይሄ ሰዎች በተፈጥሯቸው እንዳልኳችሁ ፌርነስን፣ ኢኩዊሊብሪየምን እኩል መሆንን፣ ኢንተርናል የሆነ ባላንስን ይፈልጋሉ። እኔ ኢቫሉዌት በምደረግበት ልክ ነው ካጠገቤ እና በእኔ እኩል የሰራው ሰውዬ እንዲመዘን ኢቫሉዌት እንድደረግ የምፈልገው። ታዲያ በዚህ ምክንያት አሁን እንዳልኳችሁ ክፍል ውስጥ አንዱ ተማሪ ተጨብጭቦ ለእናንተ ካልተጨበጨበ በቀጣይ የመመለሴ ነገር ምን ይላል? ይቀንሳል። ስለዚህ ኢኩዊቲ ቲዮሪ በፌርነስ ምክንያት ሞቲቬሽኔ የመመለስ ሞቲቬሽኔ ምን አለ ማለት ነው? ወረደ ማለት ነው። ስለዚህ በኢኩዊቲ ቲዮሪ መሰረት የሞቲቬሽን ጽንሰ ሀሳብ ከዚህ አንጻር ነው የሚነሳው ማለት ነው። This basic idea in equity theory is an employee first consider his input and then his outcome. Next, the employee compare his personal ratio of effort to reward to ratio of the referent. The referent is usually another employee doing basically the same work. ምን ማለት መሰላችሁ? ሰው ሲያነጻጽር ለምሳሌ አንድ ሆቴል ውስጥ የሆኑ ሁለት ምግብ ሰራተኞች አሉ። አበበ የሚባልና ከበደ የሚባሉ ሼፎች እንበላቸው። አበበ የሚባለው ሰውዬ 10 ሰዓት ሙሉ ምግብ ሲያበስል ቆየ። አበበ የሚባለው ሼፍ 10 ሰዓት ሙሉ ምግብ ሲያበስል ቆየ። $300 ተሰጠው ወይም 300 ብር ተሰጠው። ከበደ የሚባለው ሼፍ ደግሞ በቀን 6 ሰዓት ሰራና እሱም 300 ብር ተሰጠው። በዚህ ምክንያት ምን ይፈጠራል መሰላችሁ? አንድ ሰው የሚያነጻጽረው ምን ብለናል? መጀመሪያ ያገኘው የራሱን ኢንፑት እና
ሪዋርዱን ያያል። አበበ የሚባለው ምን ያስባል? 10 ሰዓት ሰርቼ 300 ብር ከተከፈለኝ። ከበደ ደግሞ ሪፈረንት ነው። ከበደ በዚህ ሰዓት የሚባለው ኮምፔር ያደርጋል የእሱን ኢፈርት እና የእሱን ሪዋርድ። 6 ሰዓት ሰርቶ 300 ብር ካገኘ እዚህ ጋር ምን አለ ይላል? ፌር አይደለም፣ ተገቢ አይደለም ይላል። ስለዚህ አበበ በሚቀጥለው ቀን መጥቶ ምግብ ቤት ውስጥ ምግብ ሲያበስል በጣም የቀነሰ ወይም ደግሞ ዝቅ ያለ ነጥብ ነው የሚያስመዘግበው። ሞቲቬሽኑ ወረደ። ለምን? ኢኳል የሆነ ነገር ስላላገኘ ማለት ነው። ይሄ ነው ኢኩዊቲ ቲዮሪ። ሀሳቡ በደንብ ግልጽ የሆነላችሁ ይመስለኛል። ስለዚህ there are 4 referent comparisons that an employee use። እንግዲህ ሪፈረንት የምንለው ራሳችሁን ኮምፔር የምታረጉበት ወይም የምታረጉት የሆነ አካል ነው። ሪፈረንት ማለት እኔ ከእንትና አንጻር ራሴን ሳነጻጽር፣ እኔ ከሆነ ሰው አንጻር ራሴን ሳነጻጽር፣ ይሄ ነው ሪፈረንት ማለት። ታዲያ የተለያዩ 4 አይነት ሪፈረንቶች አሉ ተብሎ ይገለጻል። የመጀመሪያው ሰልፍ ኢንሳይድ የሚባለው ነው። ሰልፍ ኢንሳይድ ማለት an employee's experience in different position inside her current organization። አንድ ሰው በአንድ ድርጅት ውስጥ የተለያየ ፖዚሽን ላይ ሊሰራ ይችላል። ታዲያ በፊት ከነበረኝ ፖዚሽን እና አሁን ካለኝ ፖዚሽን ጋር ራሴን እያነጻጸርኩ አሁን ላይ እዚህ ቦታ ላይ ሆኜ የምሰራው እኔን ያለ ነገር ነው፣ ባለፈው ደግሞ እንዲህ ነው እየሰራ ያለሁት። ታዲያ ይሄ ነገር እንዴት ነው እያላችሁ የምታመዛዝኑበት ነገር ነው። ሰልፍ አውትሳይድ ደግሞ ማለት an employee's experience in a situation or position outside his or her current organization ሆናቸው ስታመጻጽኑ ወይም ኢቫሉዌት ስታደርጉ ሰልፍ አውትሳይድ ይባላል ማለት ነው። the other one is other inside የሚባለው ነው። other inside ማለት ደግሞ another individual or group of individuals inside the employees organization። other inside referent የሚባለው ራሳችሁን ከማን ጋር ስታነጻጽሩ ከሌሎች ሰዎች ጋር ወይም ግሩፕ በሉት ወይም ኢንዲቪጁዋል ዊዚን ኦርጋናይዜሽን ከእናንተ ጋር ከሚሰራ ሰራተኛ ጋር ስታነጻጽሩ፣ ቅድም እንዳልኳቸው የከበደና አበበ የሚባሉት ሼፎች ማለት ነው። ሌላውና አራተኛው ደግሞ አዘር አውትሳይድ ነው። አዘር አውትሳይድ ደግሞ አናዘር ኢንዲቪጁዋል ኦር ግሩፕ ኦፍ ኢንዲቪጁዋልስ አውትሳይድ ዘ ኤምፕሎይስ ኦርጋናይዜሽን። እናንተ ካላችሁበት ድርጅት ውጪ ካሉ ሰዎች ጋር ራሳችሁን ታነጻጽራላችሁ። እዚህ ድርጅት ላይ ያለው ምግብ ሰሪ እንዲህ ሲያመጣ እንዲህ ተሰጥቶታል። እዛ ለምሳሌ 2 የተለያዩ ማናጀሮች አሉ በተለያዩ ድርጅት ውስጥ። እዚህ ግቢ ውስጥ ያለው ማናጀር 2 ሰዓት ሰርቶ 1000 ብር የሚከፈለው ሲሆን ሌላ ድርጅት ደግሞ ያለው ማናጀር ለ10 ሰዓት ሰርቶ 1000 ብር ይከፈለዋል። ስለዚህ በዚህ ምክንያት እንዴት ይሄ ሊሆን ይችላል እያላችሁ እዛ እኮ ብሄድ እኔ ብዙ አገኛለሁ የሚል እሳቤ ብቻ በማሰብ ሞቲቬሽናችሁን ስትቀንሱት ስታወዱት ያለው እሳቤ አዘር አውትሳይድ ይባላል፣ ከሪፈረንት አንጻር ማለት ነው። ታዲያ በብዛት ሰዎች ኢንኢኩዊቲ ሲገጥማቸው፣ ፌርነስ አለመኖር ሲገጥማቸው ወይም ደግሞ ፌር የሆነ ትሪትመንት እንዳለ ሲገነዘቡ አንፌርነስ ሲገልጥ ማለት ነው 5 ነገሮች ይሆናሉ። ማለትም ቼንጅ ዜር ኢንፑታቸው ይቀየራል። ስለዚህ የሆነ ሰራተኛ ከሆነ የሚሰራበት ሰዓት ሊቀንስ ይችላል፣ ኢንፑቱን መቀነስ ማለት ነው። ሌላው ደግሞ ቼንጅ ዜር አውትካም ማለት ደግሞ እንግዲህ ባይ አፌክቲንግ ሌቭል ኦፍ ኢኳሊቲ፣ በቃ ወይ ኳሊቲውን ይቀንሰዋል ወይ አውትካሙን ምናምን እንደዚህ አይነት ነገሮች ይኖራሉ። the other one is distort perception of self or rationalize why you get less than other። ዲስቶርት የሆነ ነገር ነው ማለት ራሳችሁ ላይ ምናልባት እኔ እኮ ልምድ ስለሌለኝ ይሆን እንዴ ምናምን እያላችሁ የተለያዩ ምልከታዎችን ማምጣት። ለምን? ከሌሎቹ ዝቅ ያላችሁ ስለመሰላችሁ እንደዚህ አይነት መልስ ለማምጣት ትሞክራላችሁ። the other one is choose a different referent, change their comparison። ካልሆነ ደግሞ ራሳችሁን የምታነጻጽሩበትንም ሰው ደግሞ ትቀይራላችሁ። እናንተን ከማን ጋር ነው የምታነጻጽሩት? እሱን ትቀይራላችሁ። ካልሆነ ደግሞ እንግዲህ ሰው ሞቲቬሽኑ ሉስ ይሆንና ምን ይሆናል? ስራውን አቋርጦ እንዲወጣ ይችላል። quitting the job ድረስ ሊያስኬድ ይችላል ፌርነስ። ስለዚህ አንድ ሰው ሞቲቬት እና አንሞቲቬት እንዲሆን ሞር ጫና ሊፈጥርበት የሚችል ጉዳይ ነው ማለት ነው። the other one is reinforcement theory ነው። reinforcement theory አብዛኞቻችሁ ታውቁታላችሁ። እንግዲህ reinforcement theory ማለት ሰዎች ለአንድ ነገር ሪአክሽን የሚሰጡት by its consequence ነው ብሎ የሚያምን ነው። so both process and content theories consider motivation by to be a function of internal need more እስካሁን ያነሳናቸው ከኒድ እና ከፍላጎት አንጻር ነው። ታዲያ ሪኢንፎርስመንት ላይ ግን ስንመጣ ሞቲቬሽንን ወይም መነሳሳት መነቃቃትን የሚያየው ከኤክስተርናል ፋክተር ነው። ወይም ከውጭ የሚመጡብን ተጽዕኖዎች አንድ ነገር
እንድናደርግና እንዳናደርግ ያደርጉናል ይለናል። ለምሳሌ ያህል ቅድም የማስሎውን ከተመለከታችሁት ውስጣዊ ነው አይደለ? ቤዚክ ኒድ ይልና እሱን ባለመፈለግና በመፈለግ ውስጥ ወይም አንዱ ሲሟላላቸው ወደ ሌላው መሄድ ነው ሞቲቬሽን የሚለው። ታዲያ ኢንፎርስመንት ላይ ግን ከውጭ የምታገኙት ሪዋርድና ቅጣት አንድን ነገር እንድታደርጉም እንዳታደርጉም ያደርጋችኋል ሲል ሳይኮሎጂስቱ ቢኤፍ ስኪነር ይገልጻል። ታዲያ ሲገልጽ ቢሄቪየር ኢዝ ኤ ፋክሽን ኦፍ ኢትስ ኮንስኩዌንስ፣ ባህሪ ማለት ኤ ፋክሽን ኦፍ ኮንስኩዌንስ ነው፣ በሚመጣው ውጤት የሚመጣ ነው ይለናል። ማለትም ቢሄቪየር ዛት ሃቭ ፖዚቲቭ ኮንስኩዌንስስ አር ላይክ ቱ ቢ ሪፒትድ፣ ጥሩ የሆነ ውጤትን ወይም ጥሩ የሆነ ውጤትን ይዘውልን የሚመጡ ባህሪዎች ይደገማሉ። ኔጌቲቭ ኮንስኩዌንስ ደግሞ ያላቸው ነገሮች ምን ይላሉ? እንዲቆሙ ይሆናል ማለት ነው። ለምሳሌ አንድ ህፃን ልጅ ቤቱን ሲያጠርግ እናቱ ብስኩት ወይም መጮቻ ከገዛችለት ዚስ ምንድነው? ፖዚቲቭ ኮንስኩዌንስ አይደለ? ነገም ቤት ሲያጠርግ ወይም ሲያጸዳ ልትመለከቱት ትችላላችሁ ማለት ነው። የሆነ ህፃን ልጅ ደግሞ በተመሳሳይ የሆነ ቤቱን ሲያቆሽሽ ከተመለከታችሁ ይመታል። ይሄ ኔጌቲቭ ኮንስኩዌንስ ነው፣ መመታት ገጥሞታል። ስለዚህ ነገ ያንን ነገር ላይ ደግሞ ይችላል ማለት ነው። ኢንፎርስመንት ቲዮሪ ማለት አንድ ነገር ላይ ሞቲቬት ሆናችሁ የምትሰሩት ባይ ዘ ኮንስኩዌንስ ኦፍ ዜር ወርክ ነው ማለት ነው። ስለዚህ ኢንፎርስመንት ቲዮሪ በዚህ ልናጠቃልለው እንችላለን። አንድ ሰው ሊነሳሳም ላይነሳሳም የሚችለው ቤዝድ ኦን ሪዋርድ ኤንድ ፓኒሽመንት ነው። ለአንድ ነገር የሚሰጣችሁ ድጋፍ፣ ለአንድ ነገር የሚሰጣችሁ ቅጣት ዛት ሼፕስ ዩር ሞቲቬሽን ኤክስተርናል ፋክተርም ነው ማለት ነው። እንግዲህ እዚህ ጋር ጨርሰናል። አብዛኛው እሳቤዎቻችንን ዛሬ ተመልከትነውን ያህል ለመከለስ ያህል ኤክስፔክተንሲ ቲዮሪን አይተናል። ኤክስፔክተንሲ ላይ እንግዲህ 3 ሀሳቦችን አይተን ኤክስፔክት ማድረግ፣ ኢንስትሩሜንታሊስት ኤንድ ቫላንስ ብለናል። እችላለሁ፣ ከዛ ደግሞ ኢንስትሩሜንታሊስት ደግሞ የሚመጣላችሁ ሪዋርድ የምታስቡበት፣ ቫላንስ ላይ ደግሞ ለእናንተ ዋጋ ስትሰጡ ነው። ኢኩዊቲ ደግሞ እንግዲህ ከራሳችሁን በማነጻጸር ሞቲቬት እና ዲሞቲቬት መሆን ሲሆን፣ ኢንፎርስመንት ላይ ደግሞ ከተመለከታችሁ ፓኒሽመንት አንድ ነገር እንድታቆሙ፣ ሪዋርድ ደግሞ እንድትተግሙ የሚያደርጋችሁ ነው። ስለዚህ ሞቲቬሽን በእነዚህ ነገሮች ይቀረጻል ብለን አንስተን ነበር ማለት ነው። ስለዚህ ዛሬ ቆይታችንን እዚህ ጋር እናብቃ። በቀጣይ የምንመለከተው ክፍል የሚሆነው ዲሲሽን ሜኪንግ ነው። አንደኛው የማናጀሪያል ፋክሽን ውስጥ የሚገለጽ ወይም በእያንዳንዱ ማናጀሮች ውስጥ ያለ ነገር ነው ውሳኔ መወሰን። እሱን እናያለን። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁት ለሁላችሁም ከተከታተላችሁት አመሰግናለሁ። በቪፒኤን ደግሞ ከተመለከታችሁት በጣም ደስ ይለናል፣ ይበልጡ ነው ማለት ነው። ሳብስክራይብ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ድረስ ግን ቻው ቻው።